ሰበር ዜና ሰሞኑን ከየወረዳዎችና ከቀበሌዎች ተውጣጥቶ ሰልጥኖ ስምሪት የተሰጠው የመንግስት ኃይል በመጀመሪያ ስምሪቱ የመደምሰስ ሰለባ ሆነ ተባለ። የጦር ከፍተኛ አዛዡ ጄኔራል መገደላቸውም ተረጋግጠዋል። እኚህ ጄኔራል በሀገሪቱ ጦሩን በመምራት ሁለተኛው ሰው እንደሆኑና ለጦርነቱ ወሳኝ ሚናን የነበራቸው ናቸው ተብለዋል። ህወሓት ትጥቅ ለመፍታት መመሪያ ጸደቀ። የትግራይ ክልል አስተዳደር መሆኑን የገለጸው ህወሓት ስራ አስፈጻሚ ምክር ቤት በሁለት ዋና ጉዳዮች ላይ ውሳኔ ያሳልፋል። ከውሳኔዎቹ አንዱ ትጥቅ መፍታት ነው ተብለዋል። ፖለቲከኞቹ ከህወሓትና ጽምዶ ጋር ተቀናጅተው እየሰሩ ነበር በሚል በቁጥጥር ስር መዋላቸው ተገለጸ። በዚህም በሽብር ወንጀል እንደተከሰሱ ተገልጸዋል። ሰው የገደሉ የጄኔራል ልጆች ከእስር እንዲለቀቁ ተደረገ። በዚህም በፍትህ ስርዓቱ ላይ ከፍተኛ ጥያቄ እያስነሳና ወደ ስርዓት አልበኝነት እያመራ ነው ተባለ። ሰላም ጤና ስጥልን የኔን ወዳጆች፣ እነዚህንና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች ቶሎ እንዲደርሷችሁ ቤተሰብ ሁኑ። አሁን ወደ ዝርዝሮቹ እናልፋለን። ሰሞኑን ከየወረዳዎችና ቀበሌዎች ተውጣጥቶ ሰልጥኖ ስምሪት የተሰጠው የመንግስት ኃይል በመጀመሪያ ስምሪቱ የመደምሰስ ሰለባ ሆነ ተባለ። ይህ ኃይል በጎንደር ወገራ ወረዳ ሰንበቴና ጉንትር አቦ ቀበሌዎች በፋኖ ኃይሎች መደምሰሱ ታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ዳግማው ቴዎድሮስ አምስተኛ ኮር አካል በሆነው የግዝፉ ጎንደር የበጋሻው ክፍለ ጦር ቀጠና ላይ ሰሞኑን ከየወረዳዎችና ቀበሌዎች ተውጣጥቶ ሰልጥኖ ስምሪት ተሰጥቶት ወገራ ወረዳ ሰንበቴና ጉንትር አቦ ቀበሌዎች በሌሊት የገባው የአገዛዙ ወንበር አስጠባቂ ኃይል ያልጠበቀው ገጥሞት የጎንደሬዎችን ክንድ ሲቀምስ ውለዋል ብለዋል ፋኖች። የጎንደሬው በጋሻው ክፍለ ጦር አሃድ በሆኑት የቴዎድሮስ ብርጌድ ነጋሪት ሻለቃና የአጥናፉ ብርጌድ እያይ አስምሮ ሻለቃ አባላት ፊት ለፊት ተጋድሎ እንዲሁም በይታየው ብርጌድ አባላት ግራና ቀኝ ክንፍ ድጋፍ ሰጭነት ጠላትን ማፈናፈኛ ነስተውት ውለዋል ተብለዋል። ትላንት ነሐሴ 29 ቀን 2018 ዓ.ም ከንጋቱ 12 ሰዓት ጀምሮ እስከ ቀኑ 8 ሰዓት በተደረገው ከፍተኛ አውደ ውጊያ ከጠዳ ዩኒቨርሲቲ የሰለጠነው የአገዛዙ ጥምር ጦር በትንትን ወጥቶ የድረሱልን ጥሪ አሰምቶ ከዳባት ከገደብዬና ከአምባ ጊዮርጊስ ከተሞች መከላከያ በዙ 23 እና በዲሽቃ ታጅቦ ድጋፍ በመስጠት ሙትና ቁስለኛውን ይዞ ወደ ገደብዬ ከተማ ተመልሷል ተብለዋል። በአውደ ውጊያው ከ11 በላይ አባላት መደምሰሳቸውና ከ8 በላይ የሚሆኑት ደግሞ ሲቆስሉ የብልጽግና አመራር በከፍተኛ ድንጋጤ ውስጥ ሆነው ኪሳራችን ለማንም እንዳትናገሩ ወደ ሰሜኑ አትሄዱም ብለን አስቀርተን ትናንት አስመርቀን ዛሬ መርዷቸው ለማንም እንዳትናገሩ በማለት መመሪያ አስተላልፈዋል። የጦሩ ከፍተኛ አዛዡ ጄኔራል መገደላቸው ተረጋግጧል ተባለ። ይህ ጄኔራል በሀገሪቱ ጦሩን በመምራት ሁለተኛው ሰው እንደሆኑና ለጦርነቱ ወሳኝ ሚናን የነበሩ በመሆኑ በጦርነቱ ሚዛን ከባድ መዛባት ተፈጥሯል ተብለዋል። ዓመታትን ያስቆጠረው የሚሊዮኖቹ ሕይወት የቀጠፈ በሁለት ኃይሎች በሚካሄደው የሱዳን ጦርነት ላይ በጄኔራል ሐምዳን ደጋሎ የሚመራው የፈጣን ድጋፍ ጦር RSF ላይ በከፍተኛ አዛዥነት ጦርነቱን ሲመሩ የነበሩት ሜጀር ጄኔራል ማህዲ ጀባል ኑር መገደላቸው ተረጋግጠዋል። በአልቡርሃን የሚመራው የሱዳን ጦር እንዳስታወቀው በምዕራብ ዳርፉር ባካሄደው የማጥቃት ዘመቻ ሜጀር ጄኔራል የሚገኝባቸው በሺዎች የሚቆጠሩ የሰራዊት አባላት መደምሰሱን አስታውቀዋል። በጄኔራል መሐመድ ሐምዳን ደጋሎ ሰራዊት በዳርፉር ከፍተኛ ሽንፈት ደርሶት እየተበታተነ መሆኑንም እየተነገረ ነው። ጄኔራል አልቡርሃኒ ከፍተኛ ቁጥር ያለው በመካናይዝድ የታጀበ ሰራዊት ከትላንት ወዲያ ጀምሮ ወደ ገዳሪፍ ማለትም ወደ ኢትዮጵያ ድንበር እያከማቸው መሆናቸውም ሌላ ስጋት ጭረዋል። የአረብ ሚዲያዎች የሂሜቲ RSF ጦር ታዋቂው አዛዥ መገደላቸው በቀጠናው እንደ ትልቅ የነጥብ መቀየሪያ መሆኑን እየዘገቡ ይገኛሉ። በሌላ ዜና በሱዳን አስተዳደር በገዳሪፍ ግዛት በድንበር ላይ ተጨማሪ ጦር ማሰማራቱ ታውቋል። የሱዳን ሰራዊት አልፋሽጋ አቅጣጫ ለሚመጣው የኢትዮጵያ ሰራዊት ለመመከት ሰፊ ኃይል ማንቀሳቀሱን የሱዳን ሚዲያ አልሃዳስ ዘግበዋል።
ህወሓት ትጥቅ ለመፍታት መመሪያ ጸደቀ። የትግራይ ክልል አስተዳደር መሆኑን የገለጸው ህወሓት ስራ አስፈጻሚ ምክር ቤቱ በሁለት ዋና ዋና ጉዳዮች ላይ ውሳኔውን አሳልፈዋል። ከውሳኔዎቹ አንዱም ትጥቅ መፍታት ነው ተብለዋል። በሰላማዊ መንገድ ወደ መደበኛ ህይወት ለመመለስ የሚያስችል መመሪያ ወይም ማንዋል ጸድቋል። ከመጋቢት 2017 ዓ.ም ጀምሮ አውቆም ሆነ ተደልለው ከትግራይ መከታ ተቀራኒ ኃይሎች ጋር ታጥቀው የሚንቀሳቀሱ ተጋሩ ጥሪውን ተቀብለው በሰላማዊ መንገድ ወደ መደበኛ ህይወታቸው እንዲመለሱ ህልውናቸውንና ደህንነታቸውን አረጋግጠው በተለያየ የስራ መስክ እንዲሰማሩ የሚያስችል ደጋፊ መመሪያ ወይም ማንዋል አጽድቋል ተብለዋል። ዝርዝር መግለጫውም የሰላምና ጸጥታ ቢሮ በቅርቡ ይሰጣል ተብለዋል። ህወሓት አሁን ላይ ከፌዴራል መንግስቱ ጋር ወደ ግጭት እየገባ መሆኑ እየተሰማ ይገኛል። ፖለቲከኞቹ ከህወሓትና ጽምዶ ጋር ተቀናጅተው እየሰሩ ነበር በሚል በቁጥጥር ስር መዋላቸው ተገለጸ። በዚህም በሽብር ወንጀል እንደተከሰሱ ተገልጿል። ከትላንት በስቲያ በፖሊስ ቁጥጥር ስር የዋሉት ሁለት የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢህአፓን አባላትና አንድ የፓርቲው ጠበቃ የሽብር ጥቃት ለመፈጸም ተንቀሳቅሰዋል በሚል ውንጀላ ቀርቦባቸዋል። ፖለቲከኞቹና ጠበቃው ከህዝባዊ ወያኔ ሓርነት ትግራይ ህወሓት ከሌሎች ጸረ ሰላም ኃይሎች እና ጽምዶ ተብሎ ከሚጠራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት ተጠርጥረዋል። የፌዴራል ፖሊስ እነዚህን ውንጀላዎች ያቀረበው በአቶ አበበ አካሉ፣ በአቶ ይስሐቅ ወልዳይ እና በአቶ አበራ ንጉስ ላይ ነው። የኢሃፓ የህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅና የህግ ባለሙያው አቶ አበራ በፖሊስ ቁጥጥር ስር የዋሉት ከትላንት በስቲያ ሰኞ ሐምሌ 27 ቀን እንደሆነ ፓርቲያቸው በወቅቱ ባወጣው መግለጫ አስታውቀዋል። የአቶ አበበ በፖሊስ ቁጥጥር ስር መዋላቸውን ፓርቲው ያረጋገጠው ደግሞ በትላንትናው ዕለት ነው። የፌዴራል ፖሊስ ሶስቱም ተጠርጣሪዎች ከትላንት በስቲያና ትላንት በእጀባ ወደ መኖሪያ ቤታቸው በመውሰድ ፍተሻ ማካሄዱንና የተወሰኑ ቁሳቁሶችን ይዞ መሄዱን ቤተሰቦቻቸውና የኢሃፓ ፕሬዝዳንት አቶ አብርሃም ሃይማኖት ገልጸዋል። ሶስቱ ተጠርጣሪዎች ትላንት ረቡዕ ሐምሌ 29 ቀን 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ የጊዜ ቀጠሮ ችሎት መቅረባቸው የፓርቲው ዋና ጸሐፊ ሚስጥረ ስላሴ ታምራትና ጠበቃቸው አረጋግጠዋል። ሰው የገደሉ የጀነራል ልጆች ከእስር እንዲለቀቁ ተደረገ። በዚህም በፍትህ ስርዓቱ ላይ ከፍተኛ ጥያቄ እያስነሳና ወደ ስርዓት አልበኝነት እያመራ ነው ተባለ። በትግራይ በዘውዱ ሀፍቱ ግድያ እድሜ ልክ ተፈርዶባቸው የነበሩ ግለሰቦች ከእስር መፈታታቸውን የሆኖ ማህበር አስታውቀዋል። በትግራይ ክልል ወጣት ዘውዱ ሀፍቱን በመግደል ወንጀል በእድሜ ልክ እስራት ተፈርዶባቸው የነበሩት ያሬድ ገብረስላሴና አንገሶም ኃይለ ማርያም ከእስር መፈታታቸውን በክልሉ የሚንቀሳቀሱ የሴቶች መብት ተሟጋች ድርጅት የሆኖ አስታውቀዋል። እንደ ማህበሩ ገለጻ ሁለቱ ግለሰቦች በፈጸሙት ዘግናኝ የግድያ ወንጀል ጥፋተኛ ሆነው ተገኝተው የጽኑ እስራት ውሳኔ ከተላለፈባቸው ገና አንድ ወር ያህል እንኳ ሳይሞላው ነው ከእስር ነጻ የወጡት። እድሜዋ 32 የነበረችው ዘውዱ ሀፍቱ ነሐሴ 13 ቀን 2015 ዓ.ም አመሻሽ ላይ በታቀደ ጥቃት በህዝብ ፊት በደረሰባት ከፍተኛ ድብደባና በመኪና በመጨፍለቋ ህይወቷ ይታወሳል። ጉዳዩ በፍርድ ቤት ሲታይ በቆየባቸው 2 ዓመታት ውስጥ በዳኞች ላይ ይደርስ የነበረ ዛቻና በችሎት ውስጥ የተፈጠሩ ረብሻዎች ሂደቱን ሲያስተጋቡለት መቆየታቸው ተገልጸዋል። ፍርድ ቤቱ ጥፋተኝነታቸው በማረጋገጥ ያለምንም ይቅርታ ይግባኝ የዕድሜ ልክ እስራት ውሳኔ አሳልፎ ነበር። ከእስር ተፈተዋል የተባሉት ተከሳሾች ያሬድ ገብረስላሴና አንገሶም ኃይለ ማርያም ሲሆኑ ያሬድ በወቅቱ የትግራይ ፖሊስ ኮሚሽነር የነበሩትና በአሁኑ ወቅት የ22ኛ ሰራዊት አዛዥ ሆነው የሚያገለግሉት የኮሚሽነር ገብረስላሴ በላይ ልጅ እንደሆነ ተገልጿል። የሴቶች መብት ተሟጋች ድርጅቶችና ቤተሰቦች እንደሚያስረዱት በምርመራውና በፍትህ ሂደቱ ወቅት የባለስልጣናት ተጽዕኖና ጣልቃ ገብነት እንደነበርም ጠቁመዋል። የግለሰቦቹ ከእስር መፈታት በክልሉ የፍትህ ስርዓትና በህግ የበላይነት ላይ ትልቅ ጥያቄ ማስነሳቱን የጠቆመው የሆነ ማህበር ሁኔታው የሴቶችን ደህንነት አደጋ ላይ የሚጥል መሆኑን ገልጸዋል። በአሁኑ ወቅት በማህበራዊ ሚዲያ ጀስቲስ ፎር ዘውዱ በሚሉ ሃሽታጎች ለወጣት ዘውዱ ሀፍቱ ፍትህ እንዲረጋገጥ በፍትህ ስርዓቱ ላይ ጣልቃ በሚገቡ ባለስልጣናት ላይ ህጋዊ እርምጃ እንዲወሰድና የህግ የበላይነት እንዲከበር ጥሪዎች በመቅረብ ላይ ይገኛሉ። ክቡራን የኔን ወዳጆች የዛሬ ዜናዎች እነዚህ ይመስሉ ነበረ። ሌሎች መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። መልካም ጊዜ